ስልካችሁ ዳታ በከፈታችሁት ቁጥር ዳታ በፍጥነት እየጨረሰባችሁ ተቸግራችኋል? እንግዲያውስ ዛሬ 6 ማስተካከል ያለባችሁን ሴቲንጎችን አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በእርግጠኝነት ዳታ ከእናንተ የሚቆርጥባችሁን አፕሊኬሽኖችን ወይንም ሴቲንጎችን ማስተካከል ትችላላችሁ ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ብቻ ነው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ዳታን በፍጥነት የሚበላባችሁን አፕሊኬሽኖችን ማስተካከል ትችላላችሁ። ስለዚህ ከዚህ በኋላ ምንም አይነት የዳታ መበላት ጉዳት ላይ እንደማትገቡ አረጋግጥላችኋለሁ። ዋይፋይ አሲስት ወይም ስማርት ስዊቺንግ ይባላል። ይህ ማለት ዋይፋይ እየተጠቀምን ከመሃል ዋይፋይ ሲዳከም ወይም ከዋይፋይ ስንርቅ ዋይፋይ በራሱ ጊዜ አውቶማቲካሊ ስዊች ያደርግና ለእኛ ዳታችንን ያበራልናል። ምናልባት እኛ ዳታም ሊኖርን ይችላል፣ ወይም በስልካችን ላይ ዳታ ሳንገዛ ካርድ ብቻ አስቀምጠን ሊሆን ይችላል። ከዛ በኋላ አውቶ ኦፕን ያደርጋል ዳታችንን ማለት ነው። ከዛ ዳታችንን አብርተን በዳታ እየተጠቀምን መሆኑን ሳናውቀው ዳታችንን ይጨርስብናል ማለት ነው። ይህንን በየጊዜው ዋይፋችንን ቼክ ማድረግ አለብን ማለት ነው። ማልዌር ወይንም ግሊች ቫይረስ ይባላል። ይህ ስልካችን ላይ ዳታ የሚሰርቅ እንዲሁም ስልካችንን ስታክ የሚያደርግ አናውን አፕሊኬሽን ሲሆኑ እነዚህ አፕሊኬሽኖች ከፕላይ ስቶር እውቅና ውጪ ለምሳሌ ከክሮም፣ ከኔናፕስ፣ ከቪዲሜት ከተለያዩ አፕሊኬሽን ማውረጃዎች ከፕላይ ስቶር ውጪ ከሆኑ አፕሊኬሽን ማውረጃዎች ያወረድናቸው አፕሊኬሽኖች ሲሆኑ እነዚህ አፕሊኬሽኖች እኛ ዳታ ከፍተን ሌላ ፕሮግራሞችን እያየንም ባለንበት ሰዓት ከኋላ ሆነው ባክግራውንድ ዳታ እየቆጠረ የሚጨርሱብን አፕሊኬሽኖች ናቸው። እነዚህ አፕሊኬሽኖች እነማን ናቸው? እንዴት ማጥፋት እንችላለን የሚለውን እዚህ ጋር አሳያችኋለሁ። ተከታተሉ። ሴቲንግ ላይ ትገባላችሁ። ሰርች የሚለው ላይ ገብቻለሁ። አናውን አፕስ እዚህ ጋር ይኸው ኢንስታል አናውን አፕስ የሚል እንትን መጥቶልኛል። ሰርች አድርጌው ማለት ነው። ስለዚህ እዚህ ጋር ከላይ እያሳየኝ ነው። እኔም እሱ ላይ ልግባ። አሁን ለምሳሌ በብዛት አናውን አፖች የሚገኙት ክሮም ላይ ነው። ስለዚህ አሁን ክሮም እኔ ለምሳሌ አሁን ከዚህ በፊት ቪዲዮ ለማውረድ ስናፕቱብ ስላወረድኩኝ እሱን ኢንስታል ለማድረግ ክሮምን አላው አድርጌዋለሁ። ምናልባት እኔ ካስፈለገኝ እንደገና መክፈት እችላለሁ። ስለዚህ እዚህ ጋር ልዝጋ። አውቶ ክላውድ ባካፕ እኛ ሳንፈልገው አንዳንዴ ፎቶአችንን ኮፒ እያደረገ ኮፒ የተደረገውን ወደ ባካፕ ያስቀምጥልናል። በዳታ ይሰራል ማለት ነው። ምንድነው የሚያደርገው? አውቶ አፕሎድ እያደረገ በራሱ ጊዜ ወደ ባካፕ እየወሰደ ምንድነው የሚያደርገው? ዳታ ይበላብናል። ይህንን እንዴት መዝጋት እንደምችሉ እዚህ ጋር ሴቲንግ አሳያችኋለሁ። በደንብ ተከታተሉ። ሲስተም ላይ እንመጣለን። ከዛ እዚህ ጋር ከታች ባካፕቱ ጉግል ድራይቭ የሚል አለ። ባካፕቱ ጉግል ድራይቭ የሚል እንካለን። እዚህ ጋር ይኸው አዘር ዲቫይስ የሚለው አለ። አሁን ለምሳሌ እኔ ማለት ነው ባክአፕ አዘር ዲቫይስ ዳታ ይላል እዚህ ጋር። ስለዚህ ይሄን ማጥፋት ነው እናንተ የሚጠበቀው፣ ዲሌት ኤንድ ተርን ኦፍ። ስለዚህ ይሄ ከኋላ ሆኖ ዳታ እንዳይቆጥርባችሁ ማለት ነው። እኔ አሁን ኦፕ አድርጌዋለሁ። ሃይ ኳሊቲ ስትሪሚንግ ኤንድ አውቶ ፕላይ ቪዲዮ የሚል ሴቲንግ ነው አሁን ማሳያችሁ። ቲክታክ፣ ኢንስታግራም፣ ፌስቡክ እና የተለያዩ እኛ የምንጠቀማቸው ቪዲዮ ስትሪመር አፕሊኬሽኖች አሉ። ለምሳሌ ቲክቶክ ዳታ በጣም እየፈጀባችሁ ካስቸገራችሁ ቲክቶክ ሴቲንግ ላይ ገብታችሁ ዳታ ሴቨርን ኦን ማድረግ ነው ያለባችሁ። ፌስቡክ ስንመጣ ፌስቡክ እኛ ስክሮል እያደረገ ፖስቶችን እያየን ስንሄድ ከመሃል ቪዲዮ ስመጣ በራሱ ጊዜ ከፍቶ የሚያሳየን ከሆነ ዳታችንን እየቆጠረብን ነው ማለት ነው። ስለዚህ ይህን እንዴት መዝጋት ነው የምንችለው? አሁንም ፌስቡክ ላይ ሴቲንግ ላይ ገብታችሁ አውቶ ፕሌይ ቪዲዮ የሚል ሴቲንግ ታገኛላችሁ። አውቶ ፕሌይ ቪዲዮ የሚለውን ተከፍቶ ከሆነ መዝጋት ነው ያለባችሁ ማለት ነው። ክፍት ከነበረ መዝጋት ነው ያለባችሁ ማለት ነው። ወይንም አውቶ ፕሌይ ቪዲዮ የሚለውን በዋይፋይ ኦንሊ ማድረግ አለባችሁ ማለት ነው። ካለበለዚያ ግን እኛ ስክሮል እያደረገን ስንሄድ ቪዲዮ በመጣ ቁጥር በራሱ ጊዜ እየከፈተ ዳታችን ይበላብናል ማለት ነው። ስለዚህ አውቶ ፕሌይ ቪዲዮ የሚለውን መዝጋት ነው ያለባችሁ ማለት ነው። ሶፍትዌር አፕዴት ነው። ሶፍትዌር አፕዴት ማለት ስልካችን አንዳንዴ ኒው ቨርሽን ሲላክልን አንድሮይድ ሲስተም አንዳንዴ ስልካችሁን አፕዴት አድርጉ የሚል ሪኮሜንዴሽን ይደርሰናል። ነገር ግን ያ ሪኮሜንዴሽን ሳይደርሰን ስልካችን አንዳንዴ አፕዴት ይደረግልናል። ያ ማለት
አንድሮይድ ወይም አፕል ኒው ቨርሽንን ለእኛ ዳውንሎድ እያደረገ ዳታ ባክግራውንድ እየቆጠረብን ነው ማለት ነው። ስለዚህ ይህንን አውቶ አፕዴትን ዋይፋይ ኦንሊ ላይ ማድረግ ይጠበቅባቸዋል ማለት ነው። ለምሳሌ ፕሌይ ስቶር ስናየው ፕሌይ ስቶር አውቶ አፕዴት ከፍተን ከሆነ ምናልባት ተከፍቶ ወይም ክፍት ከነበረ ምንድን ነው የሚያደርገው? አሁን ለምሳሌ እኛ ከዚህ በፊት ያወረድናቸው ለምሳሌ ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ኢሞ ሊሆን ይችላል፣ የተለያዩ አፕሊኬሽኖች አሉ። እነዚህን አፕሊኬሽኖች ኒው ቨርሽን ሲላክ አሁን ለምሳሌ ፕሌይ ስቶር በየጊዜው ኒው ቨርሽን ይልካል። በፕሌይ ስቶር የአፕሊኬሽን ኩባንያዎች ኒው ቨርሽንን ይልኩልናል። አውቶ አፕዴት ያደርግልናል፣ ከኛ ዳታ ይበላብናል ማለት ነው። ይህንን ለመዝጋት ምንድነው ማድረግ ያለባችሁ? ይህንን ሴቲንግ ተከታተሉ። መጀመሪያ ፕሌይ ስቶር ላይ እንገባለን። እዚህ ጋር ከላይ እንደምታዩት የፕሮፋይል ምልክት ይታየናል። ፕሮፋይላችን ላይ እንገባለን። ከዛ ዝቅ እንላለን። እዚህ ጋር ዝቅ ስንል ሴቲንግ እናገኘዋለን። ሴቲንግ እንነኳለን። እዚህ ጋር ኔትወርክ ፕሬፈረንስ የሚል አለ። እሱን እናየዋለን። ኤፕ ዳውንሎድ ፕሬፈረንስ ይላል። ኦቨር ኤኒ ኔትወርክ አለ። አውቶ አፕዴት አፕስ ኦቨር ዋይፋይ ኦንሊ ይላል። እኔ አሁን ከዚህ በፊት እዚህ ጋር የነበረውን እዚህ ጋር እንደምታዩት እዚህ ጋር የነበረውን ወደ ዋይፋይ ኦንሊ ቀይሬዋለሁ። ዋይፋይ ሲገኝ ዳውንሎድ ይደረግልኝ አፕዴት ይደረግልኝ ለማለት ፈልጌ እዚህ ጋር አስቀምጬዋለሁ። እናንተ እንዲሁም በጭራሽ አፕዴት እንዳይደረግ ማድረግ ከፈለጋችሁ እዚህ ጋር አለላችሁ። ስለዚህ እኔ ዋይፋይ ላይ አድርጌዋለሁ። እናንተ እንደምርጫችሁ ማድረግ ትችላላችሁ። ግን እዚህ ጋር ካደረጋችሁ ዳታ ይቆጥርባችኋል። እናንተ ሳትፈልጉ እናንተ ሌላ አፕሊኬሽን ላይ ገብታችሁም እያለ ዳታ ባክግራውንድ ይበላባችኋል ማለት ነው። ስለዚህ እዚህ ጋር ማድረግ የለባችሁም። እዚህ ጋር ዋይፋይ ላይ ወይንም ዶንት አውቶ አፕዴት አፕስ የሚለው ላይ ማድረግ ነው ያለባችሁ ማለት ነው። በሁለተኛነት የምናየው ፓልም ስቶር የአፕሊኬሽን በብዛት እኛ ሳንፈልገው በስልካችን ላይ ጨምልቅልቅ ያለ ጌሞችን ምናምን ሙልት ያደርግልናል። አንዳንዴ ስልካችን ሳናውቀው ማለት ነው። ይህ ኬት መጣ ብላችሁ ሳታውቁት አውርዶ ምናምን ያስቀምጥላችኋል ጌሞችን ማለት ነው። ይህ በጣም ከባድና በጣም ዳታ እየበላብን ያስቸገረን አፕሊኬሽን ነው። ይህንን እንዴት መዝጋት እንዳለባችሁ ላሳያችሁ። ምንድነው ማድረግ ያለባችሁ? ይህ አፕሊኬሽን እናንተ ምንም ሳትፈልጉ ከፕሌይ ስቶርም ያወረዳችሁት አፕሊኬሽን ሊሆን ይችላል። አውቶ አፕዴት ያደርግላችኋል እናንተ ካልዘጋችሁ በስተቀር ማለት ነው። ዳታችሁን እየቆጠረ ባክግራውንድ ላይ ያደረገ እንትን ይልባችኋል ማለት ነው። ይህን አፕሊኬሽን ማጥፋትም አይቻልም። አንዳንድ ስልኮች አሁን ለምሳሌ የአንድሮይድ ስልክ ላይ ተጭኖ ነው የሚመጣልን ማለት ሲስተም አፕሊኬሽን ስለሆነ ማጥፋት አንስታል ማድረግ ስለማንችል ይህን አፕሊኬሽን መዝጋት ነው ያለባችሁ። እዚህ ጋር ሴቲንጉን አሳያችኋለሁ። መጀመሪያ ፓልም ስቶር የሚለው አፕሊኬሽን ላይ ትገባላችሁ። ከዛ ኦፕላይን የሚለው ከጥግ ታች ጥግ አካባቢ ኦፕላይን የሚል አለ። እሱ ላይ ነክተን እንገባለን። ከላይ ከጫፉ ላይ የሴቲንግ ምልክት አለ። የሴቲንግ ምልክቱን አንድ እነካለን። ከዛ ሶስተኛ መስመር ላይ ምንድነው የሚለው ኔትወርክ ፕሬፈረንስ የሚል አለ። እሱን እነኳለን። ከዛ ሶስት አማራጮች አሉ እና ምንድነው የሚለው አውቶ አፕዴት አፕሊኬሽን አፖችን አሁን ለምሳሌ እኛ ያወረድነው ፌስቡክም ሊሆን ይችላል፣ ቲክታክም የተለያዩ አፖችን እኛ ያወረድነውን በራሱ ውስጥ ያለውን አውቶ አፕዴት ያደርግልናል። አፕዴት ሲጠይቅ አፕሊኬሽኑ አፕዴት ሲጠይቅ በራሱ ጊዜ ያወርድልናል። ስለዚህ እሱን የማወርደው በምንድን ነው ይላል። ኦቨር ኤኒ ኔትወርክ ላይ እኛ ካስቀመጥ ነው እዚች ጋር ካስቀመጥ ነው ምንድን ነው የሚያደርገው? እኛውን ዳታ ስናበራም ዳታ አሁን ለምሳሌ ገዝተኛ ዳታ ስናበራ ምንድን ነው የሚያደርገው? በቃ እኛ ቤትም እሱ ላይ እንኳን አንግባ ቤትም እያለን ስንገባ በቃ በራሱ ጊዜ አውቶ አፕዴት እያደረገ ዳታችን ይቆጥርብናል ከኋላ ማለት ነው። በባክግራውንድ ዳታ ማለት ነው። ስለዚህ እየቆጠረ ስለሚጨርስብን እዚህ ጋር ዳታ ቻርጅ ማይ አፕላይ የሚለውን ማጥፋት ከሱ ሂደን ወይ ኦቨር ዋይፋይ ኦንሊ የሚለውን ላይ እናደርጓለን። ካልሆነ ዶንት አውቶ አፕዴት አፕስ በቃ የሚለውን አድርገን ዋይፋይ ምናልባት ዋይፋይ በርቶላችሁ እኔ በዋይፋይ አፕዴት ያደርግልኝ ካላችሁ በዋይፋይ ማድረግ ትችላላችሁ። ካልሆነ በዶንት አውቶ አፕዴት የሚለውን ማድረግ ትችላላችሁ ማለት ነው። ከዛ አውቶ ኤፕ ዳውንሎድ ፕሬፈረንስ ይላል። ኤፕ ዳውንሎድ ፕሬፈረንሱን አሁን እናንተ ዳታ ቻርጅ ማይ አፕላይ የሚለው ኦቨር ኤኒ ኔትወርክ ላይ ካደረጋችሁ ዳታ እናንተ ስታበሩ በየትም ሆኖ በቲክታክም በዩቱብም በየትም ሆናችሁ ዳታ ስታበሩ እሱ ራሱ ባክግራውንድ ዳታን እየቆጠረ ለእናንተ ምንድነው የሚያደርገው?
ጌሞችን ያወርድላችኋል። ኦቨር ኤኒ ኔትወርክ ላይ ካደረጋችሁ ማለት ነው። ኦቨር ዋይፋይ ላይ ካደረጋችሁ ምናልባት ዋይፋይ ስታበሩ በዋይፋይ ላይ ሊያወርድላችሁ ይችላል። ስለዚህ ይህን ኦቨር ዋይፋይ ላይ ብታደርጉ ዳታ አይበላባችሁም፣ አይቆጥርባችሁም ማለት ነው። ይህ ሴቲንግ ማስተካከል ያለባችሁ ዋናና ቁልፉ ሴቲንግ ነው። ባክግራውንድ ዳታ እንደ አፕስ ለምሳሌ ዳታ ከፍቼ እኔ ቲክቶክ እያየው ወይንም ፌስቡክ ላይ ገብቼ ምንም ቪዲዮ ሳላይበት የገዛው ዳታ እንዳለ ሙልጭ ብሎ የሚያልቅብኝ ከሆነ ባክግራውንድ ዳታ ፕሌይ እያደረገ ነው ማለት ነው። ሌላ አፕሊኬሽኖች ለምሳሌ ክሮም ሊሆን ይችላል፣ ቲክታክ ሊሆን ይችላል፣ ሌላ ኢንስታግራም፣ ዋትሳፕ ምናምን ሌላ አፕሊኬሽኖች ሊሆኑ ይችላሉ። እነዚህ አፕሊኬሽኖች ምንድነው የሚያደርገው? እኛ ዳታ ከፍተን ሌላ ሳይት ላይ ያለን ዳታ ባክግራውንድ ፕሌይ ያደርግብናል ማለት ነው፣ ይቆጥርብናል ማለት ነው። ስለዚህ ይህንን እንዴት ማስተካከል እንችላለን የሚለውን ግልጽ አድርጌ ያሳያችኋለሁ። ይህንን ሴቲንግ ካስተካከላችሁ በእርግጠኝነት ዳታ በመበላት ስቃይ ውስጥ አትገቡም ማለት ነው። ስለዚህ ይህንን ሴቲንግ እንድታስተካከሉ አሁን አሳያችኋለሁ። ምንም አይነት የዳታ መበላት ችግር አያጋጥማችሁም ማለት ነው። እዚህ ጋር እንደማሳያችሁ ተከታተሉት። ቲክቶክን ጫና አድርገን እንይዛለን። እዚህ ጋር ቲክቶክን እንይዛለን። ከዛ እዚህ ጋር ኤፍ ኢንፎ የሚል አለ፣ እነኳለን። ከዛ እዚህ ጋር ያመጣልናል። ምንድን ነው ከዚህ በኋላ ማድረግ ያለብን? እዚህ ጋር ይኸው ከታች እዚህ አካባቢ ሞባይል ዳታ ኤንድ ዋይፋይ ይላል። ስለዚህ እሷን እነካለሁ እኔ። ከዛ ምንድን ነው የሚለው? እኔ ያው ከዚህ በፊት ባክግራውንድ ዳታ አጥፍቻለሁ ማለት ነው። እናንተ ስገቡ እንደዚህ በርቶ ነው ያለውና ይሄ ነገር ባክግራውንድ ዳታ አንሬስትሪክትድ ዳታ ዩሴጅ የሚለው በርቶ ከሆነ እናጥፋው። ሁለቱም ይጠፋሉ። አንዷን ስናጠፋ የታችኛዋ ትጠፋለች። ባክግራውንድ ዳታን እናጠፋለን። ከዛ እንመለሳለን። አሁን ለምሳሌ እንደዚህ ብዙ አፕሊኬሽኖች አሁን ለምሳሌ ከእናንተ ዳታ የሚበላባችሁ ክሮም ከሆነ ክሮምን እንደዚህ ይዛችሁ አይፒ ኢንፎ ላይ ገብታችሁ ሞባይል ዳታ እንደ ዋይፋይ የሚለውን ላይ ገብታችሁ ባክግራውንድ ዳታን ማጥፋት ነው። እኔ አሁን ከዚህ በፊት ስላጠፋሁት ነው። እና እንደዚህ ታደርጋላችሁ። ሌላም